ጀግና ማለት ጠዋትና ማታ ሰርቶ ልጆቹን የሚያስተምር አይደለም። ጀግና ማለት ክላሽ አንግቶ የሚሳደብ ነው። ጀግና ሰራተኛ ነው። ያ አመለካከት ግን የለም። እኛ 5 ዋና ዋና ችግሮች አሉብን። አንደኛው ችግር የወረስነው ድህነትና ድህነት ለመውረስ የተዘጋጀው ትውልድ ነው። ሁለተኛው ችግር መዋቅራዊ ችግር ነው። ኢንስቲትዩሽናል ችግር ነው። ስትራክቸራል ችግር ነው። ተቋም የለም። ያለውም ተቋም እንዳነሳችሁት ጠዋት ሰጠውን ሰርቪስ አይደግሞም ከሰዓት። ሶስተኛው አመለካከት ነው። ከአራሹ ይልቅ ተኳሹን የሚያወድስ፣ ከአራሹ ከሰራተኛው ይልቅ አጥፊውን የሚያወድስ አመለካከት አክሮስ ዘ ካንትሪ ያለ አቲቲዩድ ነው። ጀግና ማለት ጠዋትና ማታ ሰርቶ ልጆቹን የሚያስተምር አይደለም። ጀግና ማለት ክላሽ አንግቶ የሚሳደብ ነው። ጀግና ሰራተኛ ነው። ያ አመለካከት ግን የለም። ለዚህ ነጋዴው እንደ ሌባ እንደ ስራ ፈጣሪ ሳይሆን እንደ አጉዳይ የተወሰደበት ዋናው ምክንያት ማወደስ የምንፈልገው ተኳሹን ስለሆነ። አራተኛው የስልት ትምህርት ችግር ነው። እርሻም ከኛ ቀድሞ የጀመረ የለም፣ ግን አሁንም እዛው ነው። አምስተኛው የማገልገል ችግር ነው፣ ሰርቪስ